سعيد بن أبي وقاص رضي الله عنه نبي محمد صلى الله عليه وسلم هو الدعاء አድርገውለት ነበር። የመጀመሪያው ቀስት ወርውሮ እንዳይስትና ወደ አላህ ዱዓ ልኮ እንዳይመለስበት ነበር። ጊዜያቶች ሂደው እርጅና መጥቶ አይነ ስውር ከሆነ በኋላ ወደ መዲና ለዚያራ መሄድ ይጀምራል። መንገድ እንደገባም የመዲና ሰዎች ሰዒድ ብን አቢ ወቃስ መንገድ መግባቱን ይሰማሉ። ከዚያ ዱዓ ለማስደረግ በየተራ የተከታተሉ መጡ። ወደ መዲና ሲገባም ሰዎች በሙሉ በየተራ የሆነ ዱዓ ማስደረግ ጀመሩ። በመሃል አንድ ልጅ መጣና የሆነ ወጣት ነገር ነው ያ ዓሚ አንተ ተድዑ ሊናሲ ፈይሽፈው ፈለውላ ደዓውተ ሊነፍሲከ ለረደ አላሁ ዓለይከ በሰረክ። አጎቴ ሆይ አንተ ለሰዎች ዱዓ ታደርጋለህ ይሽራሉ ይሻላቸዋል፣ አንተ እኮ ግን ራስህን ረስተሃል። አላህን አይኔን ክፈትልኝ ብትለው እኮ አላህ ይከፍትልህ ነበር አለ። ሰዒድ ብን አቢ ወቃስም ዘወር አለና ያ ቡነይ አይ ልጄ አለው፣ እሱ ጠፍቶኝ መስሎህ ነው? ወላኪን ቀዳኡ ላሂ አሐቡ ኢለየ ሚን በሰሪ። ቀዳኡ ላህ የአላህ ውሳኔ ከኔ እይታ የበለጠ ስለሆነ ነው። ይሄ ማለት ምንድን ነው? አላህ የፈለገው እኔ እንዳላይ ነው፣ እኔ የፈለግኩት ደግሞ ነፍሴ የምትፈልገው እንዳይ ነው። የአላህን ፍላጎት ከኔ አስበልጬ ነው አላቸው ይባላል። ሱብሓነላህ። ሰሐቦች ሰለፎች ቀደርን በዚህ መልኩ ነበር የተረዱት። በዚህ መልኩ ነበር ግብረ መልስ የሚሰጡት አልሐምዱሊላህ የሚሉትና የትኛውም አህዋል ላይ ሆነ የትኛውም አህዋል ላይ ሆነሽ በየትኛውም ሲቹዌሽን ላይ ሆነን ፈላዚመን ነቁል አልሐምዱሊላህ ረቢል ዓለሚን፣ ጌታዬ ሆይ ጥራቻ ይገባ ምስጋና ይገባ ማለት ይገባናል። وهذا وصلى الله وسلم على نبينا محمد والسلام عليكم ورحمة الله وبركاته.